አንድ ችግር አለብኝ። የደረሰብኝም በደል የሚያቀልብኝ ሰው አልወድም። እኔ ጫማ ላይ ሳይቆም ይቺ ምን አላት የሚለኝ ሰው ከበደለኝ ሰው ጋር እኩል ነው የማየው። መገፋቴን የሚያጣጥልብኝ ሰው አብሮ የገፋኝ ይመስለኛል። ምን ያህል እንደተጎዳ የማልናገረው እኮ ሰሚዎች የጎዱኝ ሰዎች ስለሆኑ ነው። የማልጮኸው የፍርድ ወንበር ላይ ያሉት እንዲህ እንደሆነ የፈረዱብኝ ስለሆነ ነው። ዝም ያልኩት ተስማምቶኝ እንዳይመስላችሁ፣ ለመናገር የሚሆን አቅም ሁሉ ስለተሰበረ እንጂ። አታጽናኑ። ዝም ማለት እንዴት ይከብዳል። ተውን፣ ብቻችንን መሆን ፈልገን ነው። ግዴላችሁም፣ አትናገሩም፣ በቃ አትቸገሩ። ለምን ብለን አንቀየምም። በቃ ዝም በሉን ብቻ። ልታጽናኑ መጣችሁ። ለምን እንዲህ አደረግ? ለምን እንደዛ አደረግ? አንተም እኮ ችግር አለብህ አትበሉና። ከእናንተ ይበልጥ እንዲህ መሆን